የአክብሮት ሰላምታችን በያላችሁበት ይድረሳችሁ ክቡራትና ክቡራን ተመልካቾቻችን፣ ይህ የከፋ ማህበረሰብ ቴሌቪዥን ነው። ከከፋ ማህበረሰብ ቴሌቪዥን የሰዓቱን ዜና ይዤ ቀርብ ያለው ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆያለሁ። በቅድሚያ አጫጭር ዜናዎችን ስንመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ በ5 ሚሊዮን የኢትዮጵያ ኮደርስ ፕሮግራም ላጠናቀቁ ዜጎች የእንኳን ደስ ያላችሁ መልእክት አስተላለፉ። ውድ ኢትዮጵያውያን ለ5 ሚሊዮን ኮደሮች ምዕራፍ ስኬት እንኳን ደስ አላችሁም ብለዋል። በ3 ዓመታት ውስጥ ለማሳካት የታቀደውን ግብ ከ2 ዓመት ባነሰ ጊዜ ውስጥ ማሳካት እንደተቻለም ገልጸዋል። የ5 ሚሊዮን የኢትዮጵያ ኮደሮች ሐምሌ 16 ቀን 2016 ዓ.ም ከተጀመረበት ጊዜ አንስቶም በኮምፒውተር ፕሮግራሚንግ፣ መረጃ ትንተና፣ በአንድሮይድ ሶፍትዌር ልማትና በአርቲፊሻል ኢንተለጀንስ መሰረታዊ ትምህርቶች 5 ሚሊዮን 5146 ሰልጣኞች ተመዝግበው 3 ሚሊዮን በላይ የሚሆኑ ሰልጣኞች ስልጠናቸውን ማጠናቀቃቸውን ገልጸዋል። ይህ ስኬት የህዝቦቻችን ቁርጠኝነትና ወሰን የሌለው አቅም ማረጋገጫ ነው ሲሉም አክለዋል። ክቡር ጠቅላይ ሚኒስትር በዲጂታል ዓለም በልኩ ለመዘጋጀት የጀመረው ታሪካዊ ምዕራፍ የጉዟችን ማብቂያ ሳይሆን የብሔራዊ ራዕያችን ይበልጥ የምናፋጥንበት መነሻ ነው ብለዋል። እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞችን ቁጥር 7 ሚሊዮን ለማድረስ የተሰነቀውን ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ፕሮግራም ተልዕኮ አካል እንዲሆን ጥሬን አቀርባለሁ ብለዋል። ለወጣት ተማሪዎቻችን መጪው የክረምት ወቅት ትልቅ እድላቸው መሆኑንም አንስተዋል። ጊዜያችሁን በዋዛ ከማሳለፍ ተቆጥባችሁ በመመዝገብና በመማር ወደ ትምህርት ገበታችሁ ስትመለሱ ተማሪዎች ብቻ ሳትሆኑ በዓለም አቀፍ ደረጃ እውቅና ያላችሁ የዲጂታል መሪዎች እንድትሆኑ አሳስባለሁ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጠናዎቹ ሙሉ በሙሉ በነጻ የሚሰጡ ሲሆን የምስክር ወረቀቱም በዓለም አቀፍ ደረጃ እውቅና ያለው ነው በማለት የምትገነቡት ነገ የሚጀምረው ዛሬ ነው ሲሉ መልእክታቸውን አጠናክረዋል። የአረንጓዴ አሻራ መርሃ ግብር ተፈጥሮን የመንከባከብ ጉዳይ ብቻ ሳይሆን የሀገርን ኢኮኖሚያዊ ሉዓላዊነትና የምግብ ዋስትናን የማረጋገጥ ተግባር ጭምር መሆኑ ተገለጸ። በአንድ ጀንበር 700 ሚሊዮን ችግኞችን የመትከል አቅም ላይ የደረሰው የኢትዮጵያ አረንጓዴ ማልበስ ዘመቻም የደን ሽፋናችንን ከማሳደግና አካባቢ ጥበቃ ባሻገር ለምግብ ዋስትና መረጋገጥ፣ ለስርዓተ ምግብ መሻሻልና ለሀገር ሉዓላዊነት ሰፊ ሚና እየተጫወተ ይገኛል ተብሏል። በተለይም ለምግብነት የሚውሉ ዛፎችና የተለያዩ ጠቀሜታ ያላቸው እጽዋት ላይ ትኩረት መደረጉ የምግብ ዋስትናን ለማረጋገጥ ለሚደረገው ጉዞ ትልቅ አቅምም ፈጥሯል ብለዋል። የውሃ እጥረትን በከፍተኛ ደረጃ ስለሚቀርፍና የውሃ አካላት በደለል እንዳይሞሉ ስለሚከላከል አርሶ አደሮች ከክረምት ወቅት ጥገኝነት ወጥተው በበጋ ወቅትም በመስኖ በዓመት 2 እና ከዚያ ጊዜ በላይ እንዲያመርቱ እድል ይሰጣል ተብሏል። የአረንጓዴ አሻራ መርሃ ግብር የአየር ንብረቱን በማመጣጠንና ዝናብ ወቅቱ እንዲጥል እንዲሁም የአካባቢ ሙቀት እንዲቀንስ በማድረግ ረገድ ትልቅ ሚና እንዳለው በመጠቆም መርሃ ግብሩ አርሶ አደሩን ካልተጠበቀ የተፈጥሮ አደጋ ተከላክሎ አስተማማኝ ምርት እንዲሰበስብና የምግብ ዋስትናውን እንዲያረጋግጥ ይረዳዋልም ተብሏል። ይህ ደግሞ የአየር ንብረት መለዋወጥ የምርት እጥረት የሚያስከትልበት አስቸጋሪ ወቅት እንኳ የምግብ አቅርቦት እንዳይቋረጥ ዋስትና እንደሚሆንም በመግለጽ የተሰበሰቡ አጀንዳዎች ተደራጅተው ለመጨረሻው የአጀንዳ ቀርጻ እየተዘጋጁ ነው ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀም። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ኢትዮጵያ ከሚገኙና ከውጭ ሀገራት ከሚገኙ ኢትዮጵያውያን የአጀንዳ ሀሳቦችን ማሰባሰቡም የሚታወቅ ነው። በዚህ የምክክር ሂደት በክልል ወይም በከተማ ደረጃ በፌዴራልና እንዲሁም በዲያስፖራ ማህበረሰብ ዘንድ የተሰበሰቡ አጀንዳዎች በኮሚሽኑ ተደራጅተው ለመጨረሻ አጀንዳ ቀርጻ እየተዘጋጁ ስለመሆኑም ተጠቅሷል። በሀገራዊ ምክክር ጉባኤ ላይ ተሳትፎ የሚያደርጉ አካላት ኮሚሽኑ አጀንዳ ካሰባሰበባቸው ባለድርሻ አካላት የተመረጡ ወይም የተወከሉ ሲሆን ይህም በባለድርሻ አካላቱ እውቅና ሲከናወንም ቆይቷል። በዚህ መሰረት በክልሎችና ከተማ አስተዳደሮች እንዲሁም በዲያስፖራው ማህበረሰብ ዘንድ የሚገኙ ባለድርሻ አካላት በአጀንዳ ማሰባሰብ ወቅት በሀገራዊ ምክክር ጉባኤው ላይ እነሱን ወክለው የሚመክሩ ወኪሎቻቸውን እንዲመርጡም ተደርጓል ተብሏል። በሌላ በኩል በኮሚሽኑ አሰራር ስርዓት መሰረት በክልሎች እና በከተማ አስተዳደሮች እንዲሁም በፌዴራል ተቋማት በሚገኙና ወኪሎቻቸውን በአጀንዳ ማሰባሰብ ወቅት እንዲመርጡ ያልተደረጉ ባለድርሻ አካላት ወኪሎቻቸውን በደብዳቤ ወክለው ለኮሚሽኑ እንዲያሳውቁ ኮሚሽኑ ከባለድርሻ አካላቱ ጋር ጥሪ በማስተላለፍ እየሰራ ይገኛል ተብሏል። ባህላዊ ፍርድ ቤቶች ዜጎች በአቅራቢያቸው የፍትህ አገልግሎት እንዲያገኙ ትልቅ አስተዋጽኦ እንዳላቸው ተገለጸ። የፌዴሪ ፍትህ ሚኒስቴር ባህላዊ ፍርድ ቤቶችን ተግባር ሊያሳልጥ የሚያስችል የተለያዩ የቢሮ ቁሳቁሶችን ከደስቲን ኢትዮጵያ ጋር በመተባበር ለሽንዳ ከተማ አስተዳደር ባህላዊ ፍርድ ቤት ድጋፍ አድርጓል። በርክክቡ ስነ ስርዓት ላይ መልእክት ያስተላለፉት የፌዴሪ ፍትህ ሚኒስትር ዴታው ዶክተር ኤርሚያስ የማነ ብርሃን የባህል ፍርድ ቤቶች ግጭትን በመቀነስና ለህዝቡ በቅርበት ፍትህን ተደራሽ በማድረግ
በማህበረሰቡ ውስጥ መልካም ግንኙነት ለማስቀጠል እንደሚያግዙም አስገንዝበዋል። ይህ ተሞክሮ በክልሉ ሁሉም አካባቢዎች መስፋት እንዳለበትም ገልጸው የተሰጠው የቢሮ ቁሳቁስ በዘርፉ የተጀመረው ስራ እንደሚያበረታታም ገልጸዋል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም በዚህ ወቅት እንዳሉት መንግስት የፍትህ ስርዓትን ተደራሽ ለማድረግና አማራጭ ፍትህን ለመስጠት እንዲሁም ለማዘመን በርካታ ተግባራትን ሲያከናውን መቆየቱን ገልጸዋል። የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል በበኩላቸው ክልሉ ቢሮ ፍትህ ትራንስፎርሜሽን ስራዎች እየሰራ መቆየቱን ገልጸው የባህል ፍርድ ቤቶችን ማቋቋም ትኩረት እንዲሰጥበትም ተናግረዋል። የሽንዳ ከተማ አስተዳደር ከንቲባ አቶ ሀብታሙ ገብረ ኢየሱስ በከተማው የተጀመሩ ባህላዊ ፍርድ ቤት ዳኝነት ተሞክሮ በሀገር ደረጃ ለተሰጠው እውቅናም አመስግነዋል። በርክክቡ ስነ ስርዓት የተገኙ ሀገር ሽማግሌዎች ለተሰጠው ድጋፍ አመስግነው ድጋፉ የተጀመረውን የባህል ፍርድ ቤት የዳኝነት ስራ ለማጠናከር መነሳሳት እንደሚፈጥርም ገልጸዋል። በመርሃ ግብሩ ላይ ክልሉ ፍትህ ቢሮ እና ጠቅላይ ፍርድ ቤት ምክትል ኃላፊዎች ሺሾንዴና ሽንዳ ከተማ አስተዳደር የመንግስት ስራ ኃላፊዎች እንዲሁም የሀገር ሽማግሌዎችና ሌሎች ባለድርሻ አካላት መገኘታቸውን የጠቀሰው ባልደረባችን ሀብታሙ ወልደስላሴ ነው። እዚህ ስለደረስን ደስ ብሎኛል። ከዛም ባሻገር በትልቁ ሁላችሁም ቀደም እንደተባለው ለማመስገን ፈልገው የፍትህ ሚኒስቴር ይሄን አይቶ ቀደም እንደተባለው እዚህ ድረስ ቀድሞ ከዚህ በፊትም ክብርት ሚኒስቴር ባለችበት መጥቶ መጀመሪያም ክቡራቱ ጌዲዮን ባሉበት ራሱ የፍትህ ትራንስፎርሜሽን እቅዱ ምንድነው እንዴት ነው የሚተገበረው የሚለውን መጥተው አስረድተው ሁሉም ከትላልቅ ከፕሬዝዳንቱ ጀምሮ ግንዛቤው ኖሮ ለዘርፉ ድጋፍ እንዲደረግ አድርገው ከዛም ክብርት ሚኒስቴር ወይዘሮ ሀና መጥተው እነዚህ ሽማግሌዎች የሚሰሩትን ስራ አይተው ከዛም የአህጉራዊ ፕሮግራም ላይ ተጠርተው ሄደው ልምዳቸውን እንዲያካፍሉ እነሱም ከሌሎች ከ27 አፍሪካ ሀገር ጋር ልምዳቸውን አካፍለው የሌሎችንም ልምድ አይተው እንዲመጡ ያደርጉበት የፍትህ ስርዓቱን ለማዘመን ፍትህ ስርዓቱን ለማጠናከር በርካታ የሪፎርም ስራዎችን እየሰራ ያለበት ነው። እንደ አገር ተወስዶ እኛም ክልላችን ደግሞ ከዛ ወስዶ የሪፎርም ስራዎችን በፍርድ ቤትም በፍትህ ቢሮም በማረሚያ በፖሊስም እንደ ፍትህ ተቋማት የምንሰራቸው በግልም በጋራ የምንሰራቸው በቅንጅት የምንሰራቸው ስራዎች አሉ። ከነዚህ ስራዎች ውስጥ አንዱ የማህበረሰብ ፍትህን ማስፋት ነው። የግጭቶችን መፍታት፣ እውነትን ማውጣት፣ እርቅ መፈጸም የዘመናት ስራው ብቻ ሳይሆን አሁን በከፍተኛ ቁጥር የሚጠቀምበት ነው። የኢትዮጵያ ሕገ መንግስት ቢሆን ለባህል የግጭት መፍቻ ዘዴዎች ለባህል የግጭት መፍቻ ዘዴዎች የግልግል ዘዴዎች ተገቢውን እውቅና ይሰጣል። መንግስት በተለይ ባለፉት 3 ዓመታት ያደረገው ነገር የእነዚህን ዋጋ የሚገባ ተረድቶ ተገንዝቦ አግባብ ያለው እውቅና መስጠት ያስፈልጋል። ፍትህ፣ ዳኝነት፣ የህግ ምንጮች ከመደበኛው ፍርድ ቤት ጎን ለጎን እነዚህም የሚሰጡት ጠቀሜታቸው ከፍተኛ ስለሆነ መደገፍ አለብን። ሳንጫናቸው ሳንደፈጥጣቸው ባህሉ ሳይበረስ ነገር ግን ተገቢውን ሚዛናዊ የሆነ ግንኙነት በመንግስትና በመደበኛ የፍትህ አካላትና በባህል የግጭት መፍቻ ዘዴዎች መካከል መፈጠር አለበት በሚል ስራ ጀምሮ በአሁኑ ሰዓት በሀገራችን 9 ክልሎች፣ 1 የከተማ አስተዳደር የባህል ህግ የባህል ፍርድ ቤት እንደየቦታው አውጥቶ ስራ ጀምረዋል። ሁሉ ሂደት ውስጥ ትልቅ ማነቆ የነበረው ቀደም አባቶቻችንም ሽሽንዳ ላይ ሲነግሩን የነበረው በርከት ያሉ የቁሳቁስ ችግር ሊኖር ይችላል፣ የስልጠና ችግር ሊኖር ይችላል፣ የግንዛቤ እጥረት ከማህበረሰቡ ጋር የግንዛቤ እጥረት ሊኖር ይችላል ማለት ነው። ስለዚህ ዛሬ ፍትህ ሚኒስቴር ከቁሳቁስ ድጋፍ ባሻገር የቁሳቁስ ችግር ከመፍታት ባሻገር ለሁሉም ባይሆን እዚህ ላለን ከ30 ለምንበልጥ የባህላዊ ፍርድ ቤት ሽማግሌዎች ከእውቀት ጋር ተያይዞ ያሉ ጋፖችን ስልጠና ለመስጠት ድጋፍ ስላደረጉልን ሁላቸውም ቀደም ለተደረገልን የቁሳቁስ እንዲሁም አሁን ላይ ለሚደረገው የስልጠና ድጋፍ አንዴ ሁላቸውም እንድታመሰግኑልኝ ይፈልጋል። ዛሬ ዓመት ሽሽንዳ አይተን ነበረ። የዛን ጊዜ የህብረተሰቡን ስሜት ተረድተን ነበር። ህብረተሰቡ አማራጭ የፍትህ መስጫ ዘዴ በማግኘቱ በቋንቋው በቀላሉ ተደራሽ በሆነ ያልተወሳሰበ ወጪውን የሚቆጥብበት ዘዴ ያገኘ ፈጣሪ የወረደን የመሰለን ብለው ሲያመሰግኑ ነበር። በወቅቱ ከፍትህ ሚኒስቴር ክብረት ሚኒስትር ጋር ያመተን በተቻለ መጠን እነዚህ የሚቋቋሙትን ለመደገፍ ቃል ገብተን ነበር። ዛሬ 2 አይነት ድጋፎችን አምጥተናል።
አንደኛው እንግዲህ በደቡብ ምዕራብ ኢትዮጵያ 700 በላይ ቀበሌዎች አሉ። የደቡብ ምዕራብ ኢትዮጵያ ፍትህ ቢሮና ጠቅላይ ፍርድ ቤት ተቀናጀ በጣም ጥሩ በሆነ በህብረት ሰርተው እውቅና ሰጥተው ጀምረዋል። እኛም እንደ አብነት ሊሆን ይችላል ለምሳሌ ሌሎችን ያነሳሰል በትንሽ እንዳወረዳ ከተማ ድጋፍ ይሄ በመደረጉ እኛ እንደ ክልልም እንደ ሀገርም እየተሰሩ በርካታ ስራዎች አሉ። ይህን በተለያዩ አካባቢዎችም ላይ ኦሮሚያም በሌሎችም ላይ ጎብኝተን እያየን ያለናቸው ነገሮች አሉ። በእኛም እያየን ያለናቸው ነገሮች አሉ። ይሄ በመደረጉ ማህበረሰባችን አማራጭ የፍትህ ስርዓት በማግኘቱ ትልቅ አስተዋጽኦ በዳኝነት ስርዓቱ ላይ ቀልጣፋ ወጪ ቆጣቢ የሆነ ዳኝነት ስርዓት እንዲያገኙ አማራጭ ዳኝነትን ከፍርድ ቤት ውጪ አማራጭ ዳኝነት ስርዓት እንዲያገኙ ትልቅ አስተዋጽኦ የፈጠረ መሆኑን እኛ ያየነው። ለምን እንደተባለው ይሄን በማድረጋችን እንግዲህ ጠቀሜታው የባህል ፍርድ ቤት ቀለል ብሎ ቢታይ ወጪ የሌለው አሸናፊና ተሸናፊ የሌለበት በተለይ እውነትን የማውጣት አቅም ያው ፍርድ ቤቶች ላይ ትልቁ እኛ ምንድነው በሐሰት ክስና ፍትህ የተዛባ ነው ፍትህ እውነት አይደለም የሚለውን የምነሳውን ነገር ይሄ በባህል ፍርድ ቤቶች ላይ ይሄን ማምለጥ አይቻልም። በመደበኛ ፍርድ ቤቶች ላይ ያመልጣል። ከቦንጋ ሚዛን 800 እና ከአዲዮ ወደ ቦንጋ 400 ብር ያስከፈሉ አሽከርካሪዎች ስለመቀጣታቸው ተገለጸ። ከቦንጋ ሚዛን ታሪፉ 410 ብር ሆኖ ያለ 800 ብር ያስከፈሉ አሽከርካሪ የሾንዴ ወረዳ ፖሊስ ሳጅን ዘላለም ዘለቀ በመቅጣት ለ15 መንገደኞች ለእያንዳንዳቸው 390 ብር ተመላሽ እንዲሆን መደረጉን ገልጸዋል። በተመሳሳይም ከአዲዮ ቦንጋ ታሪፉ 310 ብር ሲሆን ከታሪፍ በላይ 90 ብር በመጨመር 400 ብር ያስከፈለ አሽከርካሪም ተቀጥቷል። አሽከርካሪ በህገወጥ መንገድ ከ32 ተሳፋሪዎች የሰበሰበው 2880 ብር ተጨማሪ ገንዘብ ለተሳፋሪዎች እንዲመለስ ተደርጓል። ዘገባው የክልሉ ፖሊስ ኮሚሽን ነው። ለማዳበሪያና ለነዳጅ ድጎማ ከ236 ቢሊዮን ብር በላይ በጀት መያዙን የገንዘብ ሚኒስቴር አስታወቀም። ለ2019 በጀት ዓመት ለማዳበሪያና ለነዳጅ ድጎማ 236.4 ቢሊዮን ብር በጀት መያዙን የገንዘብ ሚኒስትሩ አቶ አህመድ ሺዴ ገልጸዋል። ሚኒስትሩ ለሕዝብ ተወካዮች ምክር ቤት የ2019 የበጀት ዓመት መነሻ ዕቅድን ለውይይት ባቀረቡበት ወቅት እንደገለጹት የፌዴራሉ መንግስት ረቂቅ በጀት ከአምናው ተመሳሳይ በጀት ጋር ሲነጻጸር የ21.3 በመቶ እድገት እንዳለውም ገልጸዋል። በበጀት ዓመቱ የተያዙት ለክልል መንግስታት ለዕዳ ክፍያ፣ ለልማት ስራዎችና ለመሰረታዊ ድጎማዎች ከአምናው ጭማሪ መኖሩንም አመላክተዋል። ለነዳጅና ለማዳበሪያ ድጎማ የተያዘው በጀት ከአምናው ተመሳሳይ ወቅት ጋር ሲነጻጸር ተጨማሪ ያለው ያሉት ሚኒስትሩ ይህም የሆነው በመካከለኛ ምስራቅ ከተከሰተው ግጭት ጋር ተያይዞ የሚመጣው ጫና ለመቀነስ የታሰበ ስለመሆኑም ገልጸዋል። ለመንገድ ፕሮጀክቶች ማስፈጸሚያ 121.8 ቢሊዮን ብር፣ ለትምህርት ዘርፍ ፕሮጀክቶች 61.3 ቢሊዮን፣ የመስኖ ፕሮጀክቶችን ለመደገፍ 30.5 ቢሊዮን ብር መመደቡንም ተናግረዋል። ለመጠጥ አቅርቦት፣ ለከተማና ለገጠር ሴፍትኔት ፕሮግራሞች፣ ለተፈጥሮና ለጤና ዘርፎች በጀት መያዛቸውንም አቶ አህመድ ሺዴም ገልጸዋል። የሰባተኛ ሀገራዊ ምርጫ መንታ ግቦች የተሳኩበት ነው ሲሉ የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ ተናገሩ። ከምርጫ ድል ማግስት ጠንካራ መንግስት በሚል መሪ ቃል በሰባተኛው ሀገራዊ ድረ ምርጫ ጉዳዮች ላይ የከፋ ዞን መካከለኛና ከፍተኛ አመራሮች ጋር ውይይት በቦንጋ ከተማ ተካሂዷል። ዜናውን ያዘጋጀው ባልደረባችን ታጀቶ ከበደ ነው። አማኑኤል ክንፈ ያቀርበዋል። መድረኩን በንግግር የከፈቱት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በበኩላቸው ሰባተኛው ሀገራዊ ምርጫ እንደ ሀገር ብሎም እንደ ካፋ ዞን መንታ ግቦች ታቅደው እየተተገበሩ መሆኑን ተናግረዋል። ፓርቲያችን ያስቀመጣቸው መንታ ግቦች አሉ። እነዚህ መንታ ግቦች የመጀመሪያው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ የሆነ ምርጫን ማካሄድ ነው። ሁለተኛው ደግሞ በዚህ በሰላማዊ ፍትሃዊ በሆነ ምርጫ ውስጥ የፓርቲያችንን አሸናፊነት ማረጋገጥ ነው። እነዚህን ሁለቱን መንታ ግቦች ይዘን ወደ ተግባር ገብተናል። የዚህን ዓመት ወይም የዚህ ዙር ምርጫ ላይ የሚያደርገው መንታ ግቦችን ስናሳካ በተለይ በፓርቲያችን የተቀመጡ 85 በ15 የሚል ተጨማሪ ግቦችም ነበሩ። እነዚህ ያልተለመዱ ከዚህ በፊት በእንደዚህ አይነት ሁኔታ ያላካሄድ ናቸው። ከተወካዮች ምክር ቤት ጀምሮ እስከ ክልል ምክር ቤት ድረስ
ፖለቲካችን አሳታፊ እንዲሆን በርካታ ስራዎች፣ በርካታ ተልእኮች ተሰጥቶ የተሰጠንን ተልእኮ 100% አሳክተን አንድም ነገር ሳይሸራረፍ እዚህ ተገኝተናልና ይህ ትልቅ ድላችን ማለት ይችላል። ምርጫውን ፍጹም ሰላማዊና ፍትሃዊ ለማድረግ በተደረገው የጋራ ርብርብ ውጤቶች የተመዘገቡበት መሆኑን የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተናግረዋል። ሁለት መንትያ ግቦች ነበሩ። አንደኛ ሰላምን ማስፈን ነው። ዞናችን ያለምንም እንከን ያለምንም ችግር ብዙዎች ብዙ ነገር ይፈልጉ ነበር፣ ብዙ ሲመኙ ነበር ለማደናቀፍ የተለያየ ነገር ገጽታ ሊያበላሽ የሚችል ነገር ሊፈጠር በተቃራኒ የቆሙ አካላት ያነሳው ነበር። ያ አልተሳካላቸውም። ፍትሃዊ ሊሆን የሚችልበት ሁኔታ እንዲኖር ማድረግ ነበር። እንግዲህ ምርጫው የፈለጉ ተፎካካሪ አካላት ምንም ሳይገድባቸው ፕሮግራማቸውንም ዓላማቸውንም እንደፈለጉ የሚናገሩበትን ምቹ ምህዳር ፈጥረናል። ይህን እጅግ በጣም የተሳካ ነበር። ተአማኒነት ያለው ሊሆን የሚችልበት ሁኔታ እንዲኖር ማድረግ ነበር። እስካሁን ታይቶ በማይታወቅ መልኩ ተፎካካሪዎቻችን ከተፎካከሩ በኋላ አብዛኛዎቹ ላሸነፋችሁት መልካም ዕድል የሚል መግለጫ እስከሚሰጡ ድረስ ተአማኒነት የነበረው ነው። በህዝብ ዘንድም ስናይ ምንም አይነት ቅሬታ፣ ምንም አይነት ኮሽታ ያልታየ ህዝቡ ድምፁን ለሚመለከተው ለሚገባው አካል መስጠቱን የታየበትን የተመሰከረበት ነው። ስለዚህ እስካሁን ከነበሩ ምርጫዎች እጅግ በጣም ወጣ ያለ ምርጫ ነውና አንደኛውን ግን በተገቢ ሁኔታ ማስተካከል የቻለበት ሁኔታ ነው ያለው። ሁለተኛው በአብላጫ ድምፅ ማሸነፍ። ስለዚህ በሁሉም ቦታዎች ላይ 8 የምርጫ ክልሎች አሉ፣ 7 ለህዝብ ተወካዮች። ከዚህ ውስጥ 15% በተቀመጠው አቅጣጫ መሰረት ለተፎካካሪ የተሰጠበት ሁኔታ ነው ያለው። ያነጋገርናቸው አስተያየት ሰጪዎችን በበኩላቸው 7ኛው ሀገራዊ ምርጫ ከሌሎች ምርጫ ጊዜያት አንጻር ታሪካዊ እንደነበርም ተናግረዋል። 7ኛ ዙር ሀገራዊና ክልላዊ ምርጫ በጣም በጥሩ ሁኔታ ነው እንደኛ ወረዳ የተካሄደው። እውነት ታሪካዊ ነው ማለት ይቻላል። ወጣቱን፣ ሴቶችን፣ አጠቃላይ ማህበረሰባችንን በጣም ያሳተፈ ተአማኒነቱ በጣም የተረጋገጠበት ሁለቱን የፓርቲያችንን ግቦች ይሄ ሀገራዊ 7ኛ ምርጫ ታሪካዊ ምርጫ ነው ብለን ነው ልንወስድ የቻልነው። እንግዲህ ብልጽግና ፓርቲ እንደ ሀገር 2 ግቦችን አስቀምጦ ነው ምርጫውን ለማስኬድ ያሰበው። እነዚህ 2 ግቦች በታሰበው ልክ በታቀደው ልክ መሳካት ችሏል የሚል እምነት አለ። እንግዲህ 2 ግቦችን ስንመለከት አንደኛው ግባችን ምርጫው ፍጹም ፊታዊ ዴሞክራሲያዊ በሆነ መንገድ እንዲጠናቀቅ ማስቻል ነው። ሁለተኛ ግባችን ደግሞ ፓርቲያችን ብልጽግና አብላጫውን ድምፅ ካለው ተፎካካሪ ፓርቲ በልጦ ስልጣን መንበሩን መያዝ የሚችልበትን መንገድ ማረጋገጥ ነው ማለት ነው። ስለዚህ ከዚህ አንጻር በታሰበው እቅድ መሰረት ወይንም በተቀመጠው አቅጣጫ መሰረት ታሪካዊ በሆነ መንገድ ይሄ ምርጫ ተሳክቶ ማየትና ማረጋገጥ ችለናል የሚል አስተያየት ይኖረኛል። ይሄኛው ምርጫ ከዚህም በፊት ካለው ምርጫ ለየት የሚያደርገው ነገር ምንድነው? ዘንድሮ ላይ የተለያዩ ተፎካካሪ ፓርቲዎች ዴሞክራሲያዊ በሆነ መንገድ ፊታዊ በሆነ መንገድ ምህዳሩን በትክክል በመጠቀም የተፎካከሩበት ጊዜ ነው ማለት ይቻላል። ሁሉም ፓርቲ በህገ መንግስቱ ላይ በተቀመጠው አቅጣጫ መሰረት በትክክል ተወዳድሮ ተፎካክሮ ያለውን ነገር አይቶ አረጋግጦ ያመሰገነበት ምርጫ ነው ብለን ወሰድ ነው ማለት ነው። ትልቅ ጊዜ ነው ያሳለፍነው ብለን መውሰድ እንችላለን። የኢትዮጵያ ምርጫ ቦርድ ውጤቱን ይፋ እስከሚያደርግ ድረስ አመራሩም ሆነም መራጩ ህዝብ የተጀመሩ የልማትና የመልካም አስተዳደር ብሎም የብልጽግናን ጉዞ ማስቀጠል እንዳለበት አስተያየት ሰጪዎቹም ገልጸዋል። የኢትዮጵያ ምርጫ ቦርድ ውጤቱን መግለጫ እስከሚሰጥ ድረስ ከመንግስት አመራርም ይሁን ከፓርቲ አመራር ምን ይጠበቃል የሚለውን ነገር ስንመለከት እንግዲህ አመራሩ ትልቅ የቤት ስራ አለበት። በርካታ የመልካም አስተዳደር ችግሮችን ለይቶ መፍታት መቻል አለበት። በርካታ የህዝብ ጥያቄዎችን ከወትሮ በተለየ መልኩ
ከወትሮ በተለየ መልኩ አቅዶ በረጅም ጊዜ የሚፈታውን በረጅም ጊዜ፣ በመካከለኛ ጊዜ የሚፈታውን በመካከለኛ ጊዜ፣ በአጭር ጊዜ ውስጥ ደግሞ የሚፈታውን በዛ መልኩ እየፈታ እያስተካከለ መሄድ የሚችልበት መንገዶች ሊፈጠሩና ሊመቻቹ ይገባል የሚል አስተያየት አለኝ። በመቀጠል ደግሞ ከህዝቡ ምን ይጠበቃል የሚለውን ነገር ስናይ ህዝቡ ከመንግስት አመራርና ከፓርቲ አመራር ጎን መቆም መቻል አለበት። እንግዲህ አንድ አካባቢ ሊለማ ወይንም ሊቀየር ሊሻገር የሚችለው በመንግስት በጀት ብቻ አይደለም። በመንግስት በጀት ብቻ አንድ አካባቢ ሊለወጥ ሊቀየር አይችልም። የህዝብ ተሳትፎ እጅግ በጣም ወሳኝ። ህዝቡ በጉልበት መደገፍ መቻል አለበት፣ በገንዘብ መደገፍ መቻል አለበት፣ በሀሳብ መደገፍ መቻል አለበት። እነዚህ ሁለቱ ነገሮች መጥቶ መገናኘት የሚችሉ ከሆነ በርካታ ለውጦችን እንደ ሀገር እንደ አካባቢ ማምጣት ይቻላል። ስለዚህ አመራሩና ህዝቡ አንድ ሆኖ መሄድ መቻል አለባቸው። አንድ ሆኖ መሄድ መቻል አለባቸው። ያለውን ልማት ማስቀጠል መቻል አለባቸው የሚል ሀሳብ ይኖረኛል። ጥሩ ነው። ቀጣይ ያው የምርጫ ውጤት እስኪገለጽ ድረስ የመረጠውን ፓርቲ አሸንፍ ውጤቱ እስኪገለጽ ድረስ ማህበረሰቡ በጽናት በተለያዩ ልማቶች ተሳትፎ በትዕግስት መጠበቅ ነው መቻል ያለበት። ከአመራሩ ምን ይጠበቃል? አመራሩ ያው በተግባር ነው ይሄ ሰላም የመጣው ዝም ብሎ የመጣ ውጤት አይደለም። ስለዚህ ማህበረሰባችንም ቢሆን በምርጫው ያስመዘገበውን ድል በልማትም እያስቀጠለ ነው መሆን መቻል ያለበት። አሁን ትንሽ መዘናጋቶች ያሉ ነው የሚመስለኝ። ስለዚህ በልማትም ደጀንነቱን ማረጋገጥ አለበት። አመራሩም በቁርጠኝነት መስራት አለበት። ለምርጫው እንደለፋው ያህል ለልማትም በደንብ መስራት አለበት። ማህበረሰቡም ውጤቱን እየጠበቀ ዝም ብሎ በመጠበቅ ሳይሆን የተለያዩ የልማት ስራዎችን እየሰራ ደጀንነቱን በልማትም ማረጋገጥ አለበት የሚል መልእክት ነው ያለኝ። የግለሰቦችን ፎቶ በመዘግዘቅ ወይም በማዛባትና ፌስቡክ ላይ ለጥፎ ስም ማጥፋት በሕግ ተጠያቂ እንደሚያደርግ ተጠቆመ። በኢትዮጵያ የወንጀል ሕግና በኮምፒውተር ወንጀል አዋጅ መሰረት ከባድ የወንጀል ተጠያቂነትና የእስራት እንዲሁም የገንዘብ መቀጮ እንደሚያስቀጣ የህግ ባለሙያዎች አስገንዝበዋል። የዚህን ዜና ዝርዝር ባልደረባችን አማኑኤል ክንፈ እንደሚከተለው ያቀርበዋል። የግለሰቦችን ፎቶ በመዘቅዘቅና ፌስቡክ ላይ ለጥፎ ስም ማጥፋት አንደኛው ተጠያቂ የሚያደርገው በኮምፒውተር ወንጀል አዋጅ ቁጥር 954/2008 ነው። ማንኛውም ሰው ሆን ብሎ የሌላውን ሰው ስም፣ መልክና ዝና ወይንም ክብር የሚያዋርድ መረጃም በኮምፒውተር ስርዓት ወይንም በፌስቡክ አማካኝነት ያሰራጨው እንደሆነም ከ3 ዓመት በማይበልጥ ቀላል እስራት ወይንም ከብር 30,000 በማይበልጥ የገንዘብ መቀጮ ሊቀጣ ይችላል። ፎቶን መዘቅዘቅ በአንቀጽ 15 መሰረት የሰው ምስል ያለ ፈቃዱ አዛብቶ ለውጦ ወይንም አቀናብሮ በኮምፒውተር ስርዓት ማሰራጨት የወንጀሉን ክብደት ከፍ ሊያደርገው ይችላል። ሁለተኛው በኢትዮጵያ የወንጀል ህግ 2004 መሰረት በማህበራዊ ሚዲያ ላይ የሚፈጸሙ ስም ማጥፋቶች በወንጀል ህጉ አንቀጽ 613 ወይንም ስም ማጥፋትና ማዋረድና አንቀጽ 614 የሰውን ክብር በመንካት የሚፈጸም ስም ማጥፋት ስርም ይወድቃሉ። ድርጊቱ የተፈጸመው በህዝብ ፊት ወይንም ለብዙሃን ተደራሽ በሆነ መንገድ ማህበራዊ ሚዲያ ላይ ለብዙ ሰው እንዲታይ በመሆኑም እንደ ማክበጃ ምክንያት ሊታይ ይችላል። ይህም እንደ ነገሩ ክብደት እስከ 1 ዓመት በሚደርስ ቀላል እስራት ወይንም በመቀጮ ያስቀጣል። ሶስተኛው የፍትሐብሔር ወይንም የካሳ ተጠያቂነት ሲሆን ተጎጂው አካል በደረሰበት የስም ማጥፋትና የስነ ልቦና ጉዳት ምክንያት በፍትሐብሔር ህጉ መሰረት የሞራልና የቁሳቁስ ካሳ የመጠየቅ ሙሉ መብት አለው። ፍርድ ቤት ጥፋተኛው ለተጎጂው የገንዘብ ካሳ እንዲከፍልና የለጠፈውን ምስል አጥፍቶ በይፋ ይቅርታ እንዲጠይቅም ሊወስን ይችላል። ክቡራትና ክቡራን የከፋ ማህበረሰብ ቴሌቪዥን ተከታታዮች ለሰዓቱ ያዘጋጀናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ፍጹም ተሾመ አብሬያችሁ ቆየሁ። ቀሪ መሰናዶች ይቀጥላሉ። መልካም ጊዜ